ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? የሪል ስቴት ቤት ከመግዛታችሁ በፊት ማወቅና መጠንቀቅ ስላለባችሁ ጉዳዮች ነው አንድ በአንድ እመነግራችሁ። ይሄ ጠቃሚ የሆነ የህግ ምክር ራሳችሁን ከገንዘባችሁን ከመበላት እንደዚሁም ካላስፈላጊ ውጣ ውረድ ከመካሰስ ስለሚጠብቃችሁ ይሄ መረጃ እንዳያመልጣችሁ ለሌሎች ወገኖቻችሁም ሼር እንድታደርጉላቸው በአክብሮት እጋብዛችኋለሁ። እንግዲህ በሀገር ውስጥም በውጭም የሚገኙ ብዙ ኢትዮጵያውያን እህት ወንድሞቻችን ከግለሰብ የሚሆን ከድርጅት ሪል ስቴት ቤት ሲገዙ የሚሰሯቸው ስህተቶች ወይም ማስተዋል ሳያደርጉባቸው የሚቀሯቸው የተለያዩ ጉዳዮች አሉ። እነዚህን ነው አንድ በአንድ እመነግራችሁ። አንደኛ ሪል ስቴት ቤት ከመግዛታችሁ በፊት ማድረግ ያለባችሁ ጥንቃቄ፣ ግለሰብ የሚሆን ድርጅት ሪል ስቴት ቤቱን የሚገነባው ድርጅት ከዚህ በፊት ያለውን ሂስትሪ አስቀድማችሁ ማጥናት አለባችሁ፣ ማወቅ አለባችሁ። ምን ያህል ቤቶችን ገንብቶ ለሰዎች ያስረከበ፣ የት ሳይት ነው ያስረከበው፣ ያለው መልካም ስም ምን ይመስላል፣ ሰዎቹስ እነማን ናቸው፣ ህጋዊ ሰውነቱስ ምን ይመስላል፣ ያለው ስም ምን ይመስላል፣ የራሱ ቢሮ አለው ወይ፣ የራሱ ህጋዊ ሰውነት አለው ወይ የሚሉትን አስቀድማችሁ ማረጋገጥ አለባችሁ። በተለይም ውጭ ሀገር የሚኖሩ ወገኖቻችን በሰው ስለሆነ እንዲገዛላቸው ቤቶችን የሚያደርጉት፣ እንደዚሁም ደግሞ በተለያዩ የሶሻል ሚዲያ አማራጮች ማስታወቂያዎች የሴልሶችን ወይም ደግሞ የሽያጭ ኤጀንቶችን ስለሆነ የሚያናግሩት በማስታወቂያዎች በተለያዩ ነገሮች ተደልለውና ተታለው ቀጥታ ገንዘባቸውን ወደ መክፈል ነው የሚሄዱ። ስለ ድርጅቱ ምንነት ሳያጣሩ ህጋዊ ሰውነቱን ሳያረጋግጡ ነው ቀጥታ ወደ ግዢ የሚሄዱትና ገንዘባቸውን የሚከፍሉት። ከዛ በኋላ ለተለያዩ ተደራራቢ ችግሮች ይጋለጣሉ ማለት ነው እነዚህ ሰዎች። ስለዚህ በቅድሚያ ማድረግ ያለባችሁ እናንተ ሪል ስቴት ቤቶችን አፓርትመንት የሚሆን ሌሎች ቪላ ቤቶችን የሚሆን የሚገነባው ድርጅት ወይም ግለሰብ ከዚህ በፊት ያለው ሂስትሪ ምን ይመስላል፣ ያለው መልካም ስም ምን ይመስላል፣ የት ሳይት ላይ አስረክቦ ለቤት ፈላጊዎች ወይም ለደንበኞቹ አስረክቧል፣ ከደንበኞቹ ጋር ያለውስ መግባባት ምን ይመስላል፣ ቅሬታ አልቀረበበትም፣ በፍርድ ቤት ያሉ ክሶች ይህንን ሪል ስቴት አልሚ በተመለከተ ምን ይመስላሉ፣ ምን ኮምፕሌን ይቀርብበታል፣ መልካም ስሙ ምን ይመስላል ከሚሉት ጀምሮ እያንዳንዱን ኢንፎርሜሽን ማጣራት አለባችሁ ከመወሰናችሁ በፊት። በደላሎች ወይም ደግሞ በሴልሶች፣ በሽያጭ ባለሙያዎች እንደዚሁም በጓደኛ በምታውቁት ሰው እናንተ ሳታረጋግጡ እና ሳታጣሩ ወደ መክፈል ወደ ግዢ ከሄዳችሁ በጣም ትልቁ ስህተት ሰርታችኋል። ስለዚህ ይህ ስለ ድርጅቱ ማጣራት ቅድሚያ ሊሰጠው የሚችለው ጉዳይ ነው። ሁለተኛው የሚሆነው የውል ጉዳይ ነው። ውላችሁን ከመፈረማችሁ በፊት ድራፍቱን ተቀብላችሁ በኋላ የምትፈርሙትን ውል ተቀብላችሁ እናንተ የህግ ባለሙያ ከሆናችሁ ወይም የምታውቁት ከሆናችሁ ራሳችሁ በደንብ አንብባችሁ ውሉን መረዳት፣ ካልሆነ ግን የህግ ባለሙያ እያንዳንዱ አንቀጽ ላይ እያንዳንዱ የምታደርጓቸው ስምምነቶች ላይ የውል ይዘቱ ምን ይመስላል፣ እኛን የሚጠቅመን የሚጎዳን ነገር ምንድን ነው በሚል የህግ ባለሙያ አማክራችሁ ነው ውሉን መፈረምና መዋዋል ያለባችሁ። ብዙ የሪል ስቴት ውሎች አብዛኛውን ጊዜ የሚቀመጡት የሪል ስቴት አልሚውን ወይም የሪል ስቴት ድርጅቱን በሚጠቅምና ለሪል ስቴት ድርጅቱ ባደላ መልኩ ነው ውሎች የሚቀመጡት። ሰዎች ደግሞ እነዚህ ውሎች በኋላ ላይ ችግር እንደሚፈጥሩባቸውና የሚጠይቁት መብት ቢኖር አለመግባባት ቢኖር በዚህ ውል መሰረት ስለሚዳኙ ችግር እንደሚፈጥሩባቸው አያስተውሉም። እነሱ የሚያስቡት ምንድነው? አሁን የተወሰነ ገንዘብ መክፈል፣ ሌላውን በፌዝ ወይም ደግሞ ደረጃ በደረጃ መክፈል፣ ከዛ በኋላ የሆነ ዓመት ላይ የሚቀርብላቸውን የሚያማልል ማስታወቂያ እና እንደዚሁም ደግሞ የሚያማልል የኦፈር ተቀብለው ቀጥታ ውሉን ነው ሳያነቡትም የሚፈርሙት። ይሄ ችግር ይፈጥራል። ስለዚህ በሁለተኛ ደረጃ ማድረግ ያለባችሁ የምትዋዋሉትን መረዳት አለባችሁ ከመዋዋላችሁ ጋር። በሶስተኛ ደረጃ ማድረግ ያለባችሁ ውሉን የምትስማሙበት ከሆነ አንብባችሁ ከተረዳችሁት የእናንተን መብትና ጥቅም በሚያስጠብቅ መልኩ የተቀመጠ ውል መሆኑን ካመናችሁና ውሉን መዋዋልና የቤቱን ግዢ የሪል ስቴት ቤቱን ግዢ ስምምነት ወደ ማድረግ የምትሄዱ ከሆነ ክፍያዎችን መክፈል ያለባችሁ በዛው ውል በፈጸማችሁት ሪል ስቴት ቤት ወይም ሪል ስቴት አልሚ ድርጅት ወይም ግለሰብ ስም መሆን መቻል አለበት። አንዳንድ የሪል ስቴት አልሚዎች ውሉን ምን ያደርጋሉ? የተዋዋላችሁት ከሪል ስቴቱ ጋር ነው። ነገር ግን
ክፍያ የምትከፍሉት ወይ በስራ አስኪያጁ ስም ወይ በባለቤቱ ስም ወይ ደግሞ ጭራሽን በማይታወቅ ወደ ሌላ ሰው ስም አካውንት ገንዘቡን እንድታስገቡ ሊያደርጓችሁ ይችላሉ። ስለዚህ አንደኛ መጠንቀቅ ያለባችሁ ውሉን እስከተዋዋላችሁ ድረስ ውሉን ከተዋዋላችሁት አካል ጋር የክፍያውን ለሱ በቀጥታ መክፈል አለባችሁ። ለከፈላችሁት ክፍያም ደረሰኝ መቀበልና መያዝ አለባችሁ። ምክንያቱም በኋላ በመካከላችሁ አለመግባባት ቢፈጠር ገንዘባችሁን ወይም ደግሞ ቤቱ ተሰርቶ እንዲሰጣችሁ በተጠየቁ በፍርድ ቤት ማስረጃ የምታደርጓቸው እያንዳንዱን ከዚህ ሪል ስቴት አልሚ ጋር የተለዋወጣችኋቸውን ሰነዶች፣ የክፍያ ሰነዶች፣ ደብዳቤዎች፣ ውሎች ስለሆነ እዚህ ላይ መዘናጋት የለባችሁ። ምንድነው የተከበራችሁ የፕሮግራሜ ተከታታዮች፣ በአራተኛ ደረጃ ማድረግ ያለባችሁ የክፍያ ስርዓቱ በምን መልኩ መሆን አለበት የሚለውን ከአቅማችሁን ባገናዘበ መልኩ ልትገቡበት ይገባል። ምክንያቱም ሪል ስቴት አልሚው ለምሳሌ በፌዝ ስለሆነ ክፍያውን ተገንብቶ የሚጠናቀቅ ወደፊት ተገንብቶ የሚጠናቀቅ የሪል ስቴት ውል የምታደርጉ ከሆነ ይህን የሪል ስቴት ውል ስታደርጉ እናንተ ለምሳሌ አሁን የመጀመሪያ ክፍያ 2 ሚሊዮን ቢሆን ሌላውን ክፍያ ደግሞ ከ3 ወር በኋላ 2 ሚሊዮን የሚጠይቃችሁ ቢሆንና እናንተ ግን በ3 ወር ውስጥ ይህን ገንዘብ ማግኘት የማትችሉ መሆኑን እያወቃችሁ መግባት የለባችሁ። ምክንያቱም ውሉን ካደረጋችሁ በኋላ ማስጠንቀቂያ ይሰጣችኋል። ከዛ በተወሰነ ጊዜ በኋላ ካልከፈላችሁ የቅጣት አማራጮች በውሉ ላይ ስለሚቀመጡ እነዛን የቅጣት አማራጮች እናንተ ላይ በመፈጸምና ከከፈላችሁት ገንዘብ ላይ የሚቆረጠውን ፐርሰንት ቆርጦ ነው ገንዘባችሁን የሚመልስላችሁ። ስለዚህ ገንዘባችሁ ተቆርጦ ከመመለስ ውጭ የምታተርፉት ነገር ስለሌለ ከዚህ ይሄንን ቤት ስገዛ ወይም ከዚህ የሪል ስቴት አልሚ ጋር ይሄንን ውል ሳደርግ በዚህ ፌዝ የተቀመጠውን ከ6 ወር በኋላ ከ1 ዓመት በኋላ ከ3 ወር በኋላ የተቀመጠውን ይሄን ያህል ፐርሰንት ክፍያ በወቅቱ መክፈል እችላለሁ ወይ መሸፈን እችላለሁ ወይ የሚለውን በደንብ ልታረጋግጡ ይገባል። በአምስተኛ ደረጃ የሪል ስቴት አልሚው እንግዲህ ቤት እስከገዛችሁ ድረስ ተገንብቶ የሚጠናቀቅ ወደፊት ተገንብቶ የሚጠናቀቅ የሪል ስቴት ቤት ውል እስከፈጸማችሁ ድረስ ያንን ለመግዛት ግንባታውን ሪል ስቴት አልሚው የሚያጠናቀቅበት ጊዜ በውላችሁ ላይ ይቀመጣል። ያንን በደንብ መገንዘብና ማየት ይጠበቅባችኋል። ስለዚህ በዛን ጊዜ ካላስረከበና የማያስረክብ ከሆነ በውሉ መሰረት በሪል ስቴት አልሚው ላይ የተጣለውን ቅጣት ተፈጻሚ እንዲሆን እንደዚሁም ደግሞ በውሉ መሰረት ገንብቶ የማጠናቀቅ ግዴታውን እንዲወጣ በአግባቡ መጠየቅ አለባቸው። ብዙ ሰዎች ግን ከሪል ስቴት አልሚው ጋር ወይም ከድርጅቱ ወይም ከካምፓኒው ጋር አለመግባባት ከተፈጠረ ቤቴን አጣለሁ ወይም በተለያዩ ምክንያቶች ዝም ብለው ይቆያሉ። ሪል ስቴት አልሚውም ግንባታውን ሳያከናውን ለረጅም ዓመታት ለምሳሌ ለ2 ዓመታት ገንብቻ አጠናቀቃለሁ ያለውን 5 ዓመት 6 ዓመት 7 ዓመት ያቆየዋል። ከዛ በዚህ ሂደት ደግሞ ከውላቸው ውጪ ክፍያዎችን ይጠይቃል። የከፈላችሁት ክፍያ የግንባታ ዕቃ ስለጨመረብኝ የብር መግዛት አቅሙ ስለተዳከመ ምናምን በሚል እናንተ ላይ ያንን የመጣበትን ጫና ይህን ያህል ፐርሰንት ተጨማሪ ክፍያ ክፈሉ በሚል ከእናንተ ጋር እሰጥ አገባ ውስጥ ይገባል። እንግዲህ መብታቸውን የሚያውቁ ደንበኞች ይሄንን በውላችን መሰረት የገባነው ግዴታ ስለሌለ ይሄንን አንከፍልም በሚል መብታቸውን ያስከብራሉ። ሰዎች ግን ደግሞ ሌሎች ሰዎች ይሄንን አክሰፕት በማድረግ ከውላቸው ውጪ በግንባታ በሚያደርገው ወይም በሪል ስቴት አልሚው ችግር የመጣውን እነሱ ራሳቸው ከበር ለማድረግ ተገደው ይገደዳሉ ማለት ነው። ስለዚህ ይሄንን በትኩረት ልታዩት ይገባል። ውድና የተከበራችሁ የፕሮግራም ተከታታዮች፣ ስለዚህ ሪል ስቴት ቤት ስትገዙ በደንብ አድርጋችሁ ጥንቃቄ ልታደርጉ ይገባል። በተለይ ውጭ ሀገር የምትኖሩ የዚህ ፕሮግራም ተከታታዮች የሪል ስቴት ቤት ስትገዙ የማስታወቂያ ላይ ሶሻል ሚዲያ አማራጮች ላይ አይታችሁ ሴልሶችን አምናችሁ ደላሎችን አምናችሁ ስለሆነ ክፍያ የምትፈጽሙት ክፍያውን ከመፈጸማችሁ በፊት ውሉን በአግባቡ መረዳት፣ ውሉን እናንተ በፈለጋችሁት አግባብ እና ጥቅማችሁን በሚያስከብር መልኩ እንዲዘጋጅ ማድረግ አለባችሁ። ምክንያቱም በመካከላችሁ አለመግባባት ቢፈጠርና ወደ ፍርድ ቤት ብትሄዱ የሚዳኛችሁ ወይም ፍርድ ቤቶች የሚተረጉሙት ይሄንን ውል ነው። ሌላ በቃል የተገባላችሁን ያወራችሁትን አይደለም። ውሉ ላይ የሰፈረውን ነገር ነው ፍርድ ቤቶች የሚተረጉሙትና በዛ መሰረት ነው ዳኝነት የሚሰጣችሁ እና መብታችሁ ሊከበር የሚችለው። ስለዚህ ይሄንን በደንብ አድርጋችሁ ልትገነዘቡት ይገባል እንጂ ገና ለገና
የቤቱ ሳይት የሚገነባበት አስደማሚ ስለሆነ ቆንጆ ማስታወቂያ ስላያችሁ የሪል ስቴት ገንቢውን ድርጅት ወይም ግለሰብ ቢሮ አይታችሁ የሚያምር ስለሆነ ግለሰቦቹ ሚዲያ ላይ ስለሚታዩ ወይም ደግሞ በሚታወቁ ሰዎች ማስታወቂያውን ስላሰሩ እውነተኛ ነው ማለት አይቻልም፣ መደምደምም አይቻልም። ስለዚህ የራሳችሁን ማጣራት ማድረግ አለባችሁ። ውድና የተከበራችሁ የፕሮግራም ተከታታዮች፣ ሌላው እንግዲህ ይህን አሁን የነገርኳችሁ ወደፊት ሪል ስቴት ቤትን ገንብቶ የማስተላለፍ እና የመሸጥ የውል ስምምነትን የሚመለከት ነው። ነገር ግን ግንባታቸው ተጠናቆ የምትገዟቸውን የሪል ስቴት ቤቶች በተመለከተ ደግሞ የሪስኩ ይቀንስላችኋል ወይም ስጋቱ ይቀንስላችኋል። ያም ቢሆን ግን የተገንብተው የተጠናቀቁ ቤቶችም ቢሆኑ የዚህ ቤት ካርታ መቼ ይዞራል? ዋናው ትልቁ ነገር ገንዘባችሁ ከከፈላችሁ በኋላ እና ከሪል ስቴት አልሚው ጋር ከተዋላችሁ በኋላ የዚህ ቤት ካርታ መቼ ይዞራል የሚለው በጣም ትልቅ ነገር ነው። ስለዚህ የሪል ስቴት አልሚው ወይም ግለሰቡ ከሚነግራችሁም በተጨማሪ ክፍለ ከተማ ሄዳችሁ ስለዛ ሪል ስቴት ድርጅት ያሉበት ችግሮች ምንድናቸው የሚሉትን ጭምር ማጣራትና ውል ማድረግ አለባችሁ እንጂ ገና ለገና ቤቱ ያመልጠኛል ወይም ደግሞ አላገኘውም ዋጋው ጥሩ ነው በሚል ራሳችሁን ለችግር ማጋለጥ የለባችሁ። ስለዚህ እነዚህን ጥንቃቄዎች እንድታደርጉ ነው የዛሬው ለእናንተ ይዤላችሁ የመጣሁት ምክር። እንደተለመደው በዚህ የጠበቃ ዩሱፍ ዩቲዩብ ቻናል የሚቀርቡ የህግ ምክሮች፣ የህግ መረጃዎች የእናንተን ነባራዊ ሁኔታ የሚዳስሱ በተግባር የሚያጋጥሙ ችግሮችን የሚዳስሱና ለእናንተ ለውድ ኢትዮጵያን ወንድምና እህቶቼ ተጨማሪ የጥንቃቄ መልእክት የሚያስተላልፉ ናቸው። እንደምታውቁት አብራችሁ ስለሆናችሁ የኔን ፕሮግራም ወዳችሁ ስለምታደምጡት፣ ለምትሰጡኝ ማበረታቻ ስለምትወዱኝ እኔም እወዳችኋለሁ፣ አከብራችኋለሁ። ወደና የተከበራችሁ ፕሮግራሜ ተከታታዮች መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ። አመሰግናለሁ።